ማለት ለማውራቱ ላይ ያሳፍረኛል በጣም ነው። ዓለምሻ በቃ አይነት ስሜት የሚሰማቸው ልጆች አሉ ባይዘው ማለት እንዴት እዚህ ዓለም ውስጥ ልንገባ እንደቻለ ሳስብ በጣም ነው የሚገርመው። ሰላም እንዴት ናችሁ? ሳምንታችንን ጠብቀን ተመልሰናል። ያለፈው ሳምንት እንዴት ነበር? ያለፈው ሳምንት እንዴት ነበር? እንትን ቪዲዮአችንን ፖስት አድርገናል ጋይስ። ቼክ አድርጋችሁታልን? ያላያችሁ ተመልሳችሁ ባላ እዩት። yes ስለኛ ማንነታችንን እና በጣም ያስደስተኝ ነገር እኔ ደግሞ ማለት ነው ኦ ማይ ጋድ እኔ እውነቱን ነው የምነግራችሁ 10 ምናምን ቪዲዮ ነው የጠበቁት ስላችሁ ነበር። በቃ 15 አይሁን 5 ቪዲዮ ብናገኝ ከሱ ላይ 5 ፌመስ ሆነናል። ከዛ ዋሽ በላዩ ያ ቤተሰብ ነው ግን ስቲል ሰፖርት እኔ ኮሜንት አልጠበቅኩም ሆነስሊ እና በጣም ሰፖርት በጣም ደስ ብሎኛል። ብዙ ሰው ደግሞ ቀጥሉበት፣ ግፉበት፣ አጀማመራችሁ ደስ ይላል ምናምን ስለነበረ ብርታት ነው ሆናችሁ አሁንም አበረታቱ። የማናቆምም እንቀጥላለን። ሰብስክራይብ ያደርጋችሁ ደወሏን ተጫኑ። መረሳት የሌለበት ነገር ላይክ አድርጉልን እባካችሁ፣ ላይክ አድርጉልን። ሼርም የምታደርጉ መልካም ነው። ኮሜንትም አድርጉ፣ ሁሉ ነገር አድርጉ ብላለች። ከአንላይክ እና ሪፖርት በስተቀር ሁሉ ነገር ይቻላል። ኦልሶ ቲክቶክ አካውንት ላይ መድረክ ስቱዲዮ ብላችሁ እዛ ላይ እኛን ማግኘት ትችላላችሁ። የምትሰጡን አስተያየት ካለ ኤኒቲንግ ለመቀበል ዝግጁ ነን። እሺ ዛሬ በመጣችሁ ደግሞ ምን ልታወሩ ነው ካላችሁ ስለ ሶሻል ሚዲያ ነው የምናወራው። ሶሻል ሚዲያ ሁሉም ሰው ያውቀዋል። ሶሻል ሚዲያ ሁሉም ጋር ያለ ነገር ነው። ግን ቆይ ረሳት ነገር አለ። ጠብቁ። ኢንትሮ አይደለም ሰርፕራይዝ because እንዴት አስቻላት እስካሁን ድረስ በጣም እያገረገረኝ ነበር። ባይዘኝ ላይ ተሬዲ ታረጋ ኦ ማይ ጋድ ሴሌብሬሽን ነው። yes 100 ቪው በመግባታችን መጀመሪያ 100 ቪዋችንን በመጀመሪያ ፖስት ስላገኘ we have to celebrate ባለን ነገር እንደሚያደርግ ነው ነቢያት celebration ቀጣይ ቴንክ ዩ ጋይስ። እናንተ 100 ሰዎች ትችላላችሁ። በጣም የመጀመሪያ ተሸላሚዎችን አግኝተናል ማለት ነው። የመጀመሪያው 100 ሰብስክራይበር ነው ያላችሁ። ይቀራችኋል ገና 26 ላይ ነን አይ ቲንክ ይቀራል። እና አሁንም አረፈደም ለመሸለም ሰብስክራይብ አድርጉ። ቴንክ ዩ እናንተ 100 ሰዎች በጣም ነው ህይወታችንን ያሳመራችሁት። አይ ሆፕ ከዚህ በኋላ 1000 10000 100000 1 ሚሊዮን እያለን እንደምናለን። yes 1 2 3 ቆይ እንብላ ስንጨርሳል ባክ የቱ ጋር ነበርክ? ሶሻል ሚዲያ እያልን ነው። ሶሻል ሚዲያ እኔ ኦ ማይ ጋድ እኔ ሶሻል ሚዲያ በጣም አዲክትድ ነኝ ማለት ይቻላል። ማለት በጣም ነው የምጠቀመው። ስክሪን ታይሜ በጣም ረጅም ነው። ማለት ለማውራቱ ላይ ያሳፍረኛል። በጣም ነው ሶሻል ሚዲያ ላይ ታይሜ ማጠፋው። በዛም ልክ ብዙ ማገኝበት ነገር አለ፣ ግን በጣም ታይሜ ዌስት ከሚያደርግባቸው ሰዎች ውስጥ አክቹሊ እኔም ብዙ ሰዓት ነው ማተባው። ግን አይ ቲንክ የማየው ነገር ምናምን ዛት ማች እንትን አይደለም። ከሰርኩ የሚያስብሉኝ አይነት አይደለም። ወይ ቡክ ሪቪው ምናምን ከፍቼ ስለምረሳው ግን በጣም ብዙ ሰዓት አጠፋለሁ። በጣም ትልቁ ያመጣብኝ ሳይድ ኢፌክት ምንድን ነው? አልተኛም ማለት በቃ አልተኛም። የጠቆርኩት ለዛ ነው። አልተኛም። ጠዋት ታወዳለች በጊዜ አመጣ ወራባዩ ነው። እኔም ደውላችሁ ነኝ ብዬ አስባለሁ። እንትን አዲክትድ ነኝ አይ ቲንክ። ግን እንክል አይደለም። ግን ደግሞ ብዙ ሰዓት አሁን ለምሳሌ እኔ ምንድነው የምቸገረው የሆነ ነገር ካለኝ የሆነ ስራ ካለኝ ስራዬን ትቼ ቁጭ ብዬ ስክሮል ማድረግ ሰው አይደለም። ግን ምንም ከሌለኝ
ኦኬ በቃ የሆነ ነገር ላድርግ ሳይሆን ማስበው በቃ ስክሮል ላድርግ ነው የሰው ላይፍ ላይ ምናምን አይነት እና እሱ ደግሞ ነገቲቭ እንትን አለው እሱ ነው እንጂ ያ አዲስ ነኝ ከሞላ ጎደል። አዎ ማለት እዚህ ዘመን ላይ ሆኖ ሶሻል ሚዲያ ወይ ታይሙን ዌስት ማረግበት ማይጠቀም ሰው የለም ምድር ላይ ብዬ አስባለሁ። ማለት ምድር ላይ ሳይሆን ያው ገጠር ምናምን ያሉ ሰዎች አብሶ የኛ ጀነሬሽን በጣም አዲክትድ ነው ዌስት ያደርጋል። እና ሞር ደግሞ በጣም አሁን መጥፎ ነገር ጀስት ሶሻል ሚዲያ ላይ የምታየው ነገር እንዳለ እንደ እውነት ነው የሚወሰደው እና የድራማ አካል መሆን ማለት ነው። ራስን ከዛ ሰው ጋር ማወዳደር ዜን ያንቺ በቃ አለምሽ ያበቃ አይነት ስሜት የሚሰማቸው ልጆች አሉ። ባይዘው ላይክ በጣም ትልቅ ላይፍ የሚኖሩ ይመስላቸዋል ሶሻል ሚዲያ ላይ ያሉ ሰዎች። ዜን እነሱ ያሉበትን ቦታ ያሉ በቃ ከሰርኩ እኔ እንጠቅማለሁ አይነት ነገር እና እሱ በጣም ትልቁ ችግር ይመስለኛል። አይ ቲንክ እንደ ጄኔሬሽን እየተፈጠረብን ያለ ማለት ነው። እንትንም እኮ ነው ሶሻል ሚዲያ ላይ ሁላችንም ብንሆን በጣም ጥሩ ጎናችን ነው የምናሳየው። እኔም አንቺም ሁላችንም ቲክቶክ ላይ ስትፖስቺ አሪፍ ቦታ ሄድሽ ቀን ነው የምትፖስቺው። ኦብቪየስሊ ተኝተሽ ደብሮሽ ዋልሽ ቀን አትፖስቺ ምናምን። ሶ አሁን ሁሉም ሶሻል ሚዲያ ኢንፍሉዌንሰሩ በዝቷል። ሶ ኢንፍሉዌንሰሩ የሚፖስተው ቪዲዮ ምንድነው በጣም ቆንጆ ላይፉ ነው። ከዛ እኛ አይምሮ ጋር ይመጣና ሰው ግን እንደዚህ አይነት ላይፍ እየኖረን ምንድነው እዚህ ማድረገው ምናምን እንትንሽን ድሬንድ እያደረገው ነው የሚሄደው። በቃ ይገለዋል ሞቲቬሽን ምናምን ነገር በቃ ባለሽ ነገር መርካት ማመስገን ምናምን ታቆሚያለሽ። ማመስገን ስታቆሚ ደግሞ ሄደችላችን አውራጅ መስጋና ያስተላል። ማመስገን ማቆም ላይፍ ላይ በጣም ትልቅ ተጽዕኖ አለው። የምር በጣም ትልቅ ችግር ነው የሚፈጥረው። እነሱ ጥሩን ብቻ ያሳዩናል። ከዛ የኛን ማማረር እንጀምራለን ማለት ነው። ተመስገን ማለት ስታቆሚ ደግሞ ወደ ታች ነው ቁልቁል ነው የምትሄጂው እንጂ የምትጨምሪው ነገር አይኖርም ማለት ነው። ሳቲስፋይድ ሁኚ ሳይሆን ባለሽ ነገር ኦኬ ቴንክ ዩ እያመሰገንሽ ከዛ እሱ ላይ መጨመር መሰረት የሆነ ስሩ ታይም እንደሚመጣ እንዘናጋውና በአንድ የተነስተን አሁን እኔ በቃ ቢሽ ማድረገው በቃ የሆነ ትልቅ ቤት ምናምን በቃ ፈታ ብዬ መኖርበት ምናምን ትልቅ መኪና ትንሽ መኪና ሁላ አላስብም። በቃ መርሴዲስ ቤንዝ ካልሆነ አይደለም ምናምን ሶሪ እና እሱም የሆነ ከመጀመሩ ነው የመጣው ብዬ የሆነ ሰዓት ቁጭ ብዬ በስርዓት እያሰብኩኝ ነበርና ይሄ በጣም በቃ ቲክቶክ ምናምን በጣም አዲክትድ መሆን ከጀመርን በኋላ ነው። እኔ ጋር ብቻ አይደለም ሁሉም ሰው ጋር ነው ምናምን በአንድ የተነስተው ትልቅ ቤት ነው የሚከራዩት ምናምን ነገር ብዙ ቀዳዳ ሊኖርብን ይችላል እኮ ግን እዛ ከምናየው ነገር አንፃር ያምረናልም የሆነ ወጣትነቱም አለ መጓጓቱም አለ ምናምን ብቻ በጣም ተጽዕኖ አለው። በተለይ ተመሳሳይ ኤጅ ላይ ስትሆኚ ምን እየሰራው ነው ነገር አንዳንዴ ለዛ ብለሽ አታውቂም እንዴት ነው የምትሰራው ነገር ገብተሽ ምናምን ስቶካሽ አታውቂም ሁሉ ነው በዚህ እነሱም ደግሞ አይ ቲንክ ሞር ሚታይ ነገር ላይ ነው ኢንቨስት የሚያደርጉት። ሶ ያ ደግሞ እኛን አታክ እያደረገሽ ይመጣል ማለት ባለሽ ነገር እንዳታመሰግኚ በጣም ሌቭልሽ የተለያየ እንደሆነ በጣም ሌዚ እንደሆንሽ ይሰማሻል። በጣም ኋላ እንደቀርሽ ይሰማሻል። እነሱ በጣም የሩጡ በመሰለሽ ልክ ማለት ነው። አክቹሊ ለእነሱ እኮ ጥቅም ነው አይደል? እየሰሩበት እስከሆነ ድረስ ለእነሱ እኮ ትክክለኛ ነገር ነው። ኖርማል ነው። እነሱ እንብላ ባይስ እና የእነሱን ሌቭል ምናምን ደረጃ ከኛ ሌቭል 0 ጋር እናወዳድረውና በጣም በቃ ባለሽ ነገር እንዳታመሰግኝ ትሆኛለሽ ማለት ነው። ዲፕሬስድ ትሆኛለሽ። በጣም ዲፕሬስድ ያደርጋል። ባይዘ ዲፕሬሽን ብቻ ነው አሁን ብዙ ራስ ማጥፋት ራሱ በዝቷል አይደል? አይ ቲንክ እሱ ራሱ እኮ በጣም አፌክት አድርጎታል ያንን ነገር ማለት አስተዋጽኦ ያደረገበት ይመስለኛል። አዎ ማለት አሁን እንደዚህ ስትሉ በጣም የመጣልኝ ነገር እንደሆነ ታውቃላችሁ። ከዚህ በፊት ብዙ ጊዜ የማስበው ነገር ነውና ሶሻል ሚዲያ ላይ የምናየው ላይፍ በጣም እንትን ምን መሰለሽ ከእድሜያችን ጋር በጣም እንትን ይባላል። አሁን የሆነ በቃ አለፈብን ምናምን ከሚለው ስሜት ጋር በጣም ተያያዥነት አለው። ምክንያቱም አሁን ለምሳሌ ብዙ ሰዎች ብዙ ጊዜ ሶሻል ሚዲያ ላይ በጣም በልጅነታቸው ነው ስኬታማ የሚሆኑት። ኦብቪየስሊ አሁን እኔ ባይ ዘ ዌይ ሰው ላይክ ያለቀሰ ምናምን ሲፖስት በጣም ክሪንጅ ማድረግ ሰው ነው እውነቱን ለመናገር ማለት ማንም ሰው ያንቺን ነገር ማየት አይፈልግም። ስፔሻሊ ላይክ ሪሌተብል ነገር ከሆነ ሰው ይወዳል። ኦብቪየስሊ ግን እንትን ማየት የሚፈልግ ሰው የለም። ችግር ማየት ሁሉም ሰው ኢንተርቴይንመንት ፈልጎ ነው ሶሻል ሚዲያ ላይ የሚገባው ሰው። ያ ኢንፍሉዌንሰር ለምን የየለት ችግሩን አያሳይም?
ማለት ይከብደኛል። ግን እስቲ ያ ነገር በቀኑ መጨረሻ ኮንሱም ለሚያደርገው ሰው ይሄ በቃ በ20 ዓመቴ ቤት ገዝቼ ባም እንዳለችው መኪና ገዝቼ አግብቼ የ30 ልጆች አባት ሆኜ እናት ሆኜ ምናምን አይነት አስተሳሰብ የሚመጣውም ከዛ ይመስለኛል። እና አብዛኛውን ጊዜ ሶሻል ሚዲያ ላይ ያሉ ሰዎች በጣም በልጅነታቸው ነው ስኬታማ የሆኑት ነው። ከእድሜ ጋር ያለውንም ሩጫ ይሄ ወደኋላ የመቅረት ስሜትም በቃ ማለት አሁን ለምሳሌ አንድ ሰው ተመርቆ ቤት ውስጥ ቁጭ ብሎ ምናምን ስራ እስከሚያገኝ ጊዜ እየጠበቀ ያለው ሰው ምን ያህል በ21 ዓመቱ በ22 ዓመቱ ቤትና መኪና ከሚነዳ ሰው ጋር ራሱን በማወዳደር ምን ሊሰማው እንደሚችል እና ያው ይሄም ማለት ሶሻል ሚዲያ አንጠቀም ሙሉ ለሙሉ ከትን አድርግ ማለት አይደለም። አይ ወደ ጥሩ ጎኖቹ እንገባለን። አሁን እስቲ አስ ዩዘር እኛን ያጋጠመንን ነገር ነው። እሱ በተጨማሪ ህይወታችንን እንድንረሳ የሚያደርገንም ይመስለኛል። አብዛኛው ወጣት ሳምንት ሙሉ ዋይፋይ እና ስልክ ከሰጠሽው የሚበላ ነገር ካገኘ ያለምንም ኮምፕሌን ሳያደርግ ማለት ነው ሳምንት ሙሉ መቆየት ይችላል። ሁላችንም የሆነ ነገራችን ላይ ተጽዕኖ እያሳደረ ነው። ስለ ራሳችን ላይፍ እንዳናወራ የሆነ በሰው ህይወትም የሆነ ሳትስፋይድ ነው። ሰው የራሱን ህይወት ትቶ ለምን ሶፋ አትቀይሪም? ምንጣፍ ሶፋ ሻራጃ ጋዛሽ ብለዋል። ያ እንደሱ ማለት ላይ ገብተናልና ኮምፕሊትሊ የራሳችንን ላይፍ ረስተን አሁን ህዝቡ በቃ እየታሰበው ያለው ሶሻል ሚዲያ ላይ የሚነገር ነገር እንትና ምን አይ ሪአክት አደረገ ስለ እንትና ምን አልጋበስ ዝምታውን ሰበረ ምናምን ያ እንደሱ አይነት ነገሮች እና በጣም ተጠመድንና ነው ስለ ራሳችን ላይፍ ረሳን ምናምን ነገር ከፋሚሊ ጋር ኢቭን አሁን እኔ በቃ ሁሌ ጭቅጭቅ ቤት ውስጥ ማለት ነው ከጭን ቀስሎ ከራስ ጋር ተሻምል ብቻ ለዚህ የሰው ላይፍ ላይ እንጣመድ ነው የራሳችን ህይወት እንረሳለን። እና አሁን እኔ ቤት ሁሌ በቃ የምጨቃጨቀው ነገር ነው መተሽ አውሪ እኔ በጣም እያወራሁ እንደሆነ ነው ፊልም አደረገው በቃ አላወራም ማለት አወራለሁ ግን በቃ ቀን ሙሉ እንዳወራችሁ ነው የምፈልጉት ነው እላቸዋለሁ ግን በቃ አውሪኝ ስልክሽ ላይ ነሽ ሁሌ ምናምን ይሉኛል። አንደርስታንድ አላደርጋቸውም። እራት ልንበላ ምሳ ስንበላ የምግብ ታይሟ ላይ የተወሰነ እናወራለን ምናምን ነገር ከዚህ በላይ እንዴት ላውራላችሁ ምናምን ነገር ነው የምላቸው። የሆነ ሳናስበው የተሻማብን ነገር አለ ምናምን ቤት ስንሄድ ምናምን በቃ ወደ ክላሳችን ገብተን ስልካችን ላይ ነው ምናምን ነገርና አንደኛ ዙሪያችን ላለ ሰው አቴንሽን መስጠት አቁመን ሶሻል ሚዲያ ላይ ምን መፈጠራችንን ስለማያውቅ ሰው እዛ ጋር አቴንሽን መስጠት ነው ስለሱ እንትን የቤት አረ ስለሱ ሶፋ ስለሱ እቃዎች መጨነቅ ለስራችን አጠገባችን ያለው ሰው ምን ውስጥ ይሁን ምን እየተፈጠረበት ይሁን ምናምን ነገር በጣም ማናስተውልበት ደረጃ ላይ ደርሰናል። ስለ ራሳችን ላይፍ ቁጭ ብለን ከመጨነቅ ይልቅ ያ ሰው እንዴት ሆነ ምናምን ማለት ውስጥ ገብተናል ምናምን ነገርና ስለ ራሳችንም እንዳናስብ በጣም እየተሻማብን ያለ ይመስለኛል። ኮምፔር የማድረጉ ችግር እንዳለ ሆኖ ሌላ ደግሞ በቃ ራሳችን ጋር እንዳናስብ እንትን አድርጎናል። በጣም እንቅፋቱ ነው እውነት ለመናገር እና ደግሞ የኛ የምንለው ነገር አሳጥቶ ነው ያስባለሁ። ፕራይቬት የሚባል ነገር የለም። በቃ ኤቭሪቲንግ ስልካችን ላይ ሆነ ፖስት ይደረጋል ምናምን። አሁን ቅድም ያልሽው ያለቀሱ ምናምን ቪዲዮ የሚቀርጹት ማለት ነው ማለት በቃ ብቻችንን ማልቀስ ያለብንም ታይም አለ ብዬ አስባለሁ። ሂልም የምታረጊው ባይዘወይ ከራስሽ ጋር መሆን ያለበት ነገሮች አሉ። ስንጣላ ካሜራ ደቅነን እየተጣላን ነው እየተደባደቡ እየተሰዳደቡ ምናምን እሱ ኤቭሪቲንግ የኛ የምንለው የግላችን በቃ ገመና የሚባለውን ነገር እንዳለ በቃ እየገለበጥ ነው ሁሉም ነገር በቃ ሶሻል ሚዲያ ላይ ነው የሚወጣው። somebody even በጣም በቃ እንትን ይለኝ የነበረው ያሳስበኝ የነበረው ማለት ነው ትንሽ ፌመስ የሆኑ ሰዎች አርቲስቶች ምናምን የራሳቸው የግል ህይወት አላቸው አይደለ ዜን ባገኘናቸው ቦታ በቃ ማይሆን ቦታ ሊሆን ይችላል አይደል እየተቀረጹ ምናምን ማለት ፕራይቬሲያቸውን ድረስ በሚነካ መልኩ ማለት ነው። ያ በጣም የሚያስጠላ ነገር ነው። የግል የሚባል ነገር አለ። በቃ አሁን ደግሞ ያ ሶሻል ሚዲያ የግል የሚባል ነገር ያሳጣል ይመስለኛል። ላይክ ለመሰብሰብ ኮሜንት ለማግኘት ምናምን ኢሹ መሆን የምንፈልግበት አይሆን አይደለ ዝም ሲል
ቆይ ለምን እንዲያናረግም ለምን አንጣላም ምናምን ኢቭን ብዙ ድራማዎች ይፈጠራሉ። ሶ በቃ የግል የሚባል ፕራይቬሲ በቃ ሙሉ ሙሉ ጠፋው። በጣም እውነት ነው። እና እኔ በትክክል በነገራችን ላይ የሰው ልጅ ላይ ህይወት ላይ በቃ ሶሻል ሚዲያ ተጽዕኖ እንደሚያመጣ ያረጋገጥኩት በራሴ ህይወት ነው። ማለት ሶሻል ሚዲያ ሳይሆን ኢንተርኔት በአጠቃላይ እኔ አሁን ከዚህ በፊት ብዙ ጊዜ ይሄን ስቶሪ የነገርኳቸው ይመስለኛል እናንተ። እና እኔ ስልክ የተገዛልኝ በጣም ካደኩ በኋላ ነው። ማለት እኛ ቤት በጣም ስትሪክት የስልክ ህግ ነው ያለው። ማለት በቃ 10ኛ ክፍል እስከምንገባ ድረስ ስልክ አይገዛልንም። ከዛ በኋላ ነው በቃ 10ኛ ክፍል ካለፍን በኋላ ነው የሚፈቀድልን። እስከዛ ድረስ ምንም አይነት ስልክ ምናምን የለንም። በቃ ኢቭን በፋዘር ስልክ ምናምን በጣም ተሯሩጬ ምናምን ነገር ነው የምጠቀመው የነበረው ማለት ነው። እና ከዛ ግን እኔ 10ኛ ክፍል እስከገባ ድረስ በጣም የሆነ ክሬቲቭ ነበርኩኝ ከልጅነቴ ማለት ነው። ስዕል ወዳለው ምናምን የሆነ መቆራረጥ ምናምን መጽሐፍ ማንበብ ምናምን በጣም ሁቤ ነበረ። እና እስከ 10ኛ ክፍል ድረስ በጣም ነው በቃ ወስኜ ነው ክሬቲቭ የነበርኩት። እና አሁን ላይ ነኝ እኮ ግን በጣም እዛ ላይፍ ላይ ደግሞ አፌክት አለው። አሁን ክሬቲቭ ለመሆን ከራሴ ጋር መታገል አለብኝ። ታይምሽንም እዛ ላይ ብቻ ነው ኢንቨስት የምታደርጊው። ቴንክ ዩ። አዎ በቃ ማለት አይ ቲንክ እናንተም ታውቁታላችሁ። ክሬቲቭ ለመሆን የሆነ ነገር ክሬት ለማድረግ መጀመሪያ ከራስሽ ጋር የሆነ የምታብላዩ ሀሳብ ሊኖር ይገባል። ከራስሽ ጋር የምታወሪው ነገር ሊኖር ይገባል። ያንን ነገር ለማድረግ ደግሞ ለራስሽ ጊዜ መስጠት አለብሽ። ለራስሽ ጊዜ ለመስጠት ደግሞ ከስልክሽ ላይ ተነስተሽ የሆነ ነገር በቃ መደበር አለብሽ። በአጠቃላይ ህይወትሽ ላይ ሊደብርሽ ይገባል። አይስሪ ምሪ ነው። ክሬቲቭ ለመሆን መደበር አለብን በቃ ግዴታ ማለት ነው። የሆነ አእምሯችን የሚሰራው ነገር ሲያጣ ነው የሆነ ነገር ላይ መፍጠር የሚነሳው። ገብቶሻል? አሁን እንደዛ የሆነ ነገር መጻፍ አለብኝ ወይ መሳል አለብኝ ወይ የሆነ ነገር ማንበብ አለብኝ ብዬ ከተነሳሁኝ ግዴታ ከራሴ ጋር ታግዬ ነው። ኦኬ ዛሬ ስልኬን አልነካም ምናምን ላይክ በቃ ኦፍላይን መሆን አለብኝ ምናምን ብዬ ነው እንጂ ድሮ እኔ ስትራግል አልነበረም። ለኔ ኢንተርቴይንመንት ነበር። በቃ ራሴን ማስደስትበት መንገድ ነው ያ ማለት። እንደውም ያንን ሳረግ ደስ ነው የሚለኝ። አሁን ግን በቃ ራሴን ማጣት የለብኝም። ኦኬ ይሄን ነገር ማድረግ አለብኝ፣ ይሄን ነገር መሆን አለብኝ ብሎ ከመነሳት ነው እንጂ ይሄ የምር ኢንስፓየርድ ሆኜ መሆኑ በጣም ከስንት አንዴ ነው። እና ወደ ኋላ ተመልሼ ምናምን ባለፈውም ብያቸዋለሁ የሆነ መጽሐፍ አግኝቼ የድሮ ማስተርሻ ደብተሬ ነው እና የጻፍኩትን ነገር ሳነበው አሁን የአሁኗ ምረት ልጽፍ አልችልም ያንን ነገር በፍጹም ላይክ ሌቨር አልጽፈው። በቃ በጣም አይምሮሽ ሲሰራ ቴንክ ዩ በቃ አይምሮዬ በዛ ሰዓት አሁን የነበረው አንድ አይደለም። እና ወደ ኋላ ተመልሼ ከራሴ ጋር ተነጋገርኩኝና ሰራ ማለት በጣም ሉዝ ያስደረገኝ ነገር እንዳለ ነው የተሰማኝ የምር ማለት ነውና ሶሻል ሚዲያ መቀነስ እንዳለብኝ ያኔ ተረዳው። የዛኔ ገባሽ ከትምህርት ቤት ሮጠሽ ገብተሽ ያንን ነገር የምታደርጊበትን ታይም ሚስ አድርገሽ ነው ወደ ቤትሽ የምትገቢው። ምንም ሌላ ኢንቨስት ልታደርጊበት የምችው ወይ መጫወት ምናምን ካልሆነ በስተቀር እዛ ላይ ነው በቃ ጊዜሽ ያለው ማለት ነው። አሁን ደግሞ ብዙ ነገር ቲክቶክ ትገቢያለሽ፣ ዩቲዩብ ትገቢያለሽ፣ ሁሉም ሴሽን አለው። ታይምሽን እዛ ላይ ኢንቨስት ታደርጊያለሽ ማለት ነው። እና አሁን ደግሞ ቤተሰብ በጠቅላላ ሶሻል ሚዲያ ይጠቀማል። እናት፣ አባት፣ ወንድም፣ እህት ምናምን ነገር ዜን ኢቭን ቤት ውስጥ ቁጭ ብለው ላይነጋገሩ ይችላሉ። ባይዘይ በጣም ብዙ ፋሚሊዎች አይነጋገሩም። ድሮ ጀስት ምንም የምታረጊው ነገር የለም። ፋዘር ዜና እያየ ነው ወይ እናት ሳምቲንግ ያደረገች ነው። ብዙ ከወንድም ከእናት ከአባት ጋር የማውራት እድላችን ራሱ በጣም ሰፊ ነበር። አሁን ግን በቃ ስልካችን ላይ ያለን ሁላችንም ዛት ማች ያንን ጊዜ እንኳን አንስተጣጥም። ኢቭን ምግብ ስትበይ እንኳን ማለት ስልክ እንዲያረገ የሚበላ አጠገብሽ እንደመጣል ልንገራ አሁን እነዚህ ስልካቸው ላይ ሆነው እያዩን ነው ማለት ነው። አሁን ራሱ ስልካችን ላይ ስትነባ ቀና ሲል ዘግተውት ቢነሱት ቪዲዮ ጨርሱና ነው ከስልካችሁ ላይ እንትን እና አክቹሊ ደግሞ እኔ ፐርሰናሊ በጣም ዩቲዩብ በቃ ሎንግ ፎርም ነው እንትኑ ራሱ ማለት ነው። አቴንሽን ስፓን የሚባል ነገር አለ። አንድ ነገር ላይ ምን ያህል አቴንሽናችንን ሰጥተን እንቆያለን የሚለው ነገር። አሁን እኮ ፊልም መጨረስ ራሱ በጣም ስራ እየሆነብን በጣም ብዙ ቦታ ላይ ይባላል ይሄ ነገር ግን እስኖረጆ በቃ ኢቭን ፊልም መጨረስ ስንቴ ዘግተሽ ስንቴ ትከፍቻለሽ። ፕሮዳክቲቭ ማሳለፍ አለብሽም ማለት በጣም እያሳለፍሽም ታይዋለሽ እንጂ ቴንክ ዩ በቃ ስክሮል ማድረግ ስለለመድን 1 ደቂቃ ምናምን አይምሮአችን እዛ ላይ ረጅም ነገር ላይ መቆየት በቃ እያረሳ ነው ራሱ። ዘቲንግ ስለ ሶሻል ሚዲያ ሲነሳ ራሱ ይሄ ሁሉ ነገር ከየት መጣ የሚለው ነገር መጣልኝ ማለት
ፕሮሰሱ ምንድነው? አሁን ለምሳሌ እኛ አሁን እናውቀዋለን፣ ግን ብዙ ሰው ላይረዳ ይችላል። ሶሻል ሚዲያ ስንጠቀም አእምሯችን ዶፓሚን የሚባል እንትን አለው፣ የደስታ ንጥረ ነገር አለው እና ያን ነገር ይለቀዋል። ለምሳሌ አንድ ቪዲዮ ስክሮል ስናደርግና ሲያስቀን ወይ ሲያሳዝነን ወይ የሆነ ነገር ኢንተርቴን እያደረገን ነው። ሶ ያ ነገር ኢንተርቴን ሲያደርገን ያ ዶፓሚን ይመነጫል ማለት ነው። ሶ ተፋስት በደንብ ለምሳሌ ሾርት ፎርም ለምሳሌ ቲክቶክ አይነት ሶሻል ሚዲያዎችን ስንጠቀም ስክሮል ባደረግን ቁጥር እያንዳንዱ ቪዲዮ በጣም በአጭር ጊዜ ፍጥነት ውስጥ ዶፓሚን ይለቅልናል። ወይም ደግሞ ልክ ሎንግ ፎርም ያላቸውን ወይም ረጅም ነገሮችን ለምሳሌ ፊልም ስናይ ፊልሙን ከ2 ሰዓት በኋላ ስንጨርሰው ነው ያንን ዶፓሚን ልናገኝ የሚገባው በጤናማው ሰው አካሄድ ማለት ነው። ሶ ጤናማ የማይሆንበት ምክንያት ምንድነው? ሶሻል ሚዲያ በጣም ስፔሻሊ ሾርት ፎርም ኢንስታግራም፣ ቲክቶክ በቃ ስክሮል ማድረግ የሚጣ ቶሎ ማይንድለስ የሆነ ስክሮሊንግ የምናደርግባቸው ነገሮች በየደቂቃው ያ ዶፓሚን በጣም በፍጥነት ነው የምናገኘው። ሶ ኢቭን ተነስተን ህይወታችን ላይ ማተር የሚያደርጉ ነገሮችን ለመስራት ራሱ እንትን ማለት ማንችልበት ምክንያት ኦልሬዲ አእምሯችን የሚፈልገውን የደስታ ንጥረ ነገር አውጥቶ በቃ ተገላግሏል። ሶ ወይ የሆነ ነገር ሰርተን ወይ ተነስተን ቤት አጽድተን ኦር ላይክ ምንድነው እንዲደረግ ወይ ቤተክርስቲያን ሄደን በጠዋት የምናገኛቸውን ዶፓሚኖች ወይም ይሄ አድሬናሊን የሚባለው ነገር አናገኘው ቢካዝ ማለት ሞቲቬት አድርጎን ነው እኛ ኦልሬዲ እዚህ ጋር ሶ መልፋት አንፈልግም። በትክክል ሶ እዛ ጋር ነው ጉዳቱ የሚመጣ የሶሻል ሚዲያ መጥፎ የሚያደርገው ነገር ማለት ነው። ሶ ዩቲዩብ ኢዝ ቤተር ብዬ ማስበው ለዛ ነው። ቢያንስ ትንሽ ሎንግ ፎርም ቪዲዮዎች ነው አሁን አይ ቲንክ ዩቲዩብ ሾርት መጥቷል አይደል? ግን እስቲል አማራጮቹ ብዙዎቹ ሎንግ ፎርም ላይ ነው እና አይ ቲንክ ይሻላል ከሌላው ብዬ አስባለሁ። እና ትምህርት ያለው ነገርም ይተላለፋል ያለው ዩቲዩብ ላይ ነው። አሁን እኔ ቲክቶክ ስጠቀም ብዙ ጊዜ በጣም ብዙ እውቀት እንዳገኘው ይሰማኛል። በነገራችን ላይ ማለት ለምሳሌ አንቺ የምታየው ነገር እኮ ነው ኤፍዋይፒሽ ይወስኗል። ለዛ ልታገኝ ትችላለሽ። ዴፊኒትሊ አሁን እንደዛም ሆኖ ግን አክቹዋሊ ዘግቼ ግን ምንድነው ያገኘሁት ብዬ ራሴን ስጠይቀው ይሄንን ብዬ ለራሴ መናገር አልችልም። ለምን በጣም ብዙ ጥቃቅን ነገሮች ጥቃቅን እውቀቶች ናቸው። የሆነ አንድ ዴፊኒት የሆነ ነገር አይደለም ምንም ማገኝበት ገብቶሻል። አሁን አንድ ነገር ላይ ጥልቅ እውቀት ሳይሆን ማገኘው ብዙ ነገሮች ላይ ትንሽ እውቀት ነው። ሶ ላይክ በቃ የሆነ እንትን ከፍ የሚል ነገር የለውም። እንትኑ እንዲያሄድም በቃ ሁሉም እዛችሁ ትንሽ ብቻ ነው ሙቭ የሚያደርገው ማለት ነው። ሶ እኔ እንደውም አሁን ትንሽ እውቀት ከቲክቶክ ማግኘት የጀመርኩት ኤአይ ከመጣ በኋላ እነዛ I'm rice. No. Yeah. just after ስቀምጡኝ ምናምን የሚሉት ግን የእንትኑ አይታችሁታል? የነጭ ሽንኩርቱን ማለት እንዳልጠቀም ሊያደርጉኝ ነው የሚፈልጉት። አላየሁትም። በጣም በቃሳር ነው ማለት አትላጡኝ ባካችሁ ከልጆች አትለዩ እና ፈራው እና ተሰማለው ልጅሽ ነው እሱ ተጽኗል። ይሄ አውት ኦፍ ላወራ ግን ማለት ነው። ይሄ ጠጠር የሆነች እንዲሄደች ምናምን ነገር አንስታ ዝም ላይ ተጫውተሽ ነው እንደዚህ ውሩር ነገር አደረገችና ከዛ የጠጠሮች ላይፍ ውስጥ ያስገቡናል ማለት ነው። ኤአይ አይደለም ይሄ ድሮ ያየሁት ነው ቲክቶክ ላይ ነው ሪል ላይ ያደረጉት እና ከዛ ጠጠሮቹ ዘምናም በቃ እንትን ጠፋሽ ምናምን አፋልጉ ምናምን የተለጠፈ ነው ምናምን እናትና አባት ያለቅሳሉ እሱን አስታወሰችኝ ማለት ነው። እኔ ሆነ እንደዚህ ያለ ሙስ ገብተው የሚፈጥሩት ቪዲዮዎች ደስ ይላሉ። በሌላ ነው አንግል ልታስቢ ያርሻል በጠጣሪ አይምሮ እና ወንድ ሽንኩርት ስልጪ በቃ በጣም ቤተሰብ የበተሽ ነው አሰብኩኝ ማለት አሰብኩኝ እንዴ እና እውቀት ማለት አሁን የምናየው ነገር ይወስናል። ባይዘወይ እውቀት ላልሽው ማለት ነው። በቃ የምታየው ነገር በቃ እውቀት የሚያስገኝ ነገር እኮ ብዙ ይሰራል እኮ ቲክቶክ ላይ። ግን ዝም ብለህ የመጣውና ያለፈውንም ያገደመውንም እንትና ምን አለች እንትና ቤት በኩል ሄደች የሚለውን ስናይ ግን ማለት ስሜታችን ከመበላሸት ውጪ ምናተርፈው ነገር አለ ብዬ አላስብም። ያው ፎሎ የምናደርገውን ሰው መምረጥ ያለብን የዚህን ጊዜ ነው ማለት ነው። ይሄ ኢሹ ሲመጣ ነው ማን ነው ፎሎ ማድረገው ምን አይነት ኮንተንት ነው ፎሎ ፔጅ አልጎሪዝም ሊዝልኝ የሚገባው ምናምን የሚለውን ነገር ማወቅ ያለብን እዚህ ጋር ይሆናል ማለት ነው። እንትን ሳገጥሞች ያውቃል ቲክቶክ ከማያይ ሰው ጋር መግባባት አቅቷችሁ ያውቃል?
አሁን ወሬያችንን ቀልዶቻችንን በቃ በጣም እንትን እየሆነ ነው። ቲክቶክ ቤዝ ናቸው በቃ የምር በጣም ዳንስ። ከዛ ደግሞ በጣም ተመሳሳይ ኤፍዋይፒ ካለሽ ሰው ጋር ደግሞ ስትገናኝ የሚሰማሽ ክሊክ የማድረግ ስሜት እና መግባብ ማለት ይሄ አይችልም እንደ ሰውዬ ምንድን ነው ምናምን ልትባባይ ትችላለሽ። አንቺ የምታወሪው ነገር ከዛ ነገር አንጻር ይሆንና ከምናየው ቪዲዮ አንጻር ይሆንና ያ ሰው ያን ነገር አንደርስታንድ ማድረግ ሲያቅተው የዘገየ ምናምን ይመስልሽ። ይሄ ባይዘይ ትልቅ ችግር እኮ ነው። ጀጅ እናደርገዋለን። እቺ ትቆያለሽ ማለት ነው። ስሜት ግዴታ አይደለም ማለት ነው። እሱ ነው ይችል የሚችለው የተሻለው እውቀት አይደለም። ዞሮ ሆነ የህመር ጉዳይ ነው የሚችለው እሱ እውቀት አይደለም። ግን እኔ ብዙ ጊዜ ይገጥመኛል ማለት እንደዚህ ለሁለት ዓመት ከሲስተር ጋር ምናምን ስናወራ በቃ ሁሉም ሰው ግራ ይገባል። በጣም ፋሚሊ አድርገናቸው ምናምን ነገር ነው የምናወራቸው ምናምን እናንተና እንደዚህ ነው ምናምን እዛ ላይ የተቀለ ትሬንድ የሆኑ ቀልዶችን ስትቀላለጂ ምናምን ነገር ምንድን ነው የሚያወሩት እነዚህ ልጆች ምናምን ነገር አጋጥሞኝ ባጠቃላይ። ግን ሪያሊቲ እንዳልሽው ማለት እኛ ነን ማለት አላዋቂዎቹ እኛ ነን። በቃ መጨረሻ በጣም ማይሆን ነገር ላይ ኤነርጂያችንን ዌስት እያደረግን እንደሆነ ነው። ግን at the end of the day it's funny ማለት እንዴት እዚህ ዓለም ውስጥ ልንገባ እንደቻለ ሳስብ በጣም ነው የሚገርመው። የሆነ አሁን ቲክቶክ ላይ የሆነ ዓለም አለ ሁሉም ሰው የተግባባበት በቃ ሁሌ እንዴት ነው ሊፈጠር የቻለው ማለት ይገርም። መቼ ነበር መነሻው? አሁን የዲቤክን ምናምን ነገር ሳይ ነው ማለት ኢማማ ምናምን ተብሎ ከዛ ከዳ ምናምን በዱለት ከዳት ምናምን ተብሎ ላይክ የኢትዮጵያን ወንዶች ማህበር አለ በጣም ሲግማ ነኝ ሲግማ ነኝ ምናምን የሚል ልጅ አለ ማለት ነው። ከዛ ላይክ ወንዶችን ሴቶችን እንዴት እንዳታረጉ ምናምን በጣም የሚያስጠላኝ ሌላው ነገር ሶሻል ሚዲያ ላይ ወንዶችን እንደዚህ ሴቶች እንደዚህ የሚባል ነገር ማለት ባለፈው ሰባቱ መንገዶች ነው እሱ ነው ሱራሽ ሌላው ሌቭል መጽሐፍ አለው ማርያም ሴቶችን ለማማለል የሚረዳ ምናምን አይነት ማለት እኔ በእንትን መጽሐፍ አለ ብዙ ጊዜ አይቻልም። ማርያም አለ መጽሐፍ ተጽፏል የሆነ አይነት ገጽ ሁላ ብቻ ኤኒዌይ ማለት ነው ልጁ እንደዛ ነው የሚለው እና እንደዚህ ወንዶች ምናምን በቃ ዴት እንዳታርጉ ሲግማ ሁኑ ምናምን ለዚህ ሲሏችሁ እንዳሰማችሁ ማለት ደግሞ ለጋብዝ ትለኛለች ምናምን ነው እንደዛ አይነት ስታፍ ነው የሚያወራው ማለት። ከዛ ብላይንድ ዴት ነገር ላይ ቀረበ ይሄ ድንቅ ምናምን ነገር ላይ ከዛ ከአንዷ ጋር እንደዚህ ዴት ወጡ ምናምን ነገር እና ጀለስ በጣም ፍለርት ያደርጋል ምናምን ነገር እና በቃ ይውረድልን እኛን ሲንግል አድርጎ ምናምን ነገር እና ሊቀመንበር ነበረ። ከዛ ምን ብሎ መግለጫ ወጣ በቃ አሁን እረፍት ወጥቻለሁ እስካሁን ነገር ቆይቻለሁ እረፍት ወጥቻለሁ እና በእረፍቱ ሰዓት ለሚገጥመኝ ማንኛውም ነገር ተጠያቂ አይደለሁም ምናምን ነገር አለ ማለት ነውና ዘይዱ ከዛ ከሁሉም የገረመኝ ሰው ኮሜንት ላይ ማለት ስግጥ ብሎ ነው ተናዶ ነው የሚያወራው ምናምን ነገር ላይቭ ምናምን ይገባሉ። እኔ ሳቃቸው እንዴት እንደማይመጣ ነው የሚገርመኝ ማለት አራት ሰው ላይቭ ገብቶ እንትን ምናምን ነገር ይላል እና እኔ እኮ እስከዛሬ በስርዓት ነው ሳገለግል የኖርኩት ማለት ሲሪየስ ወሬ ፖለቲካል ወሬ ስብሰባ ነው የሚመስለው አዲስ መሪ የተመረጠ ምናምን እና የሆነ ዓለም አለ እዛ ውስጥ እንዲህ ሪላይፍሽ ላይ ቁጭ ብለሽ አታዋቂ ቲክቶክ ላይ ስትገቢ ነው የምታወራው የሆነ ዓለም ተፈጥሯል እና ኤቭሪባዲ ይጓጓበታል ነው ማለት ኤቭሪባዲ ልክ እና ማቴዎስ የመጡ ታይም ላይ ሁሉም ሰው ጎበዝ ነው ሲላቸው ኦኬ ትችላላችሁ ምናምን ነገር ማቴዎስ ነው መቼ ነው እውነቱን የምንነግራቸው ግን ለእነዚህ ሰዎች ብላ ፖስት አድርጋ አይቼው ነበረ። የሆነ በቃ ሁሉም ሰው የሚግባባበት የሆነ ዓለም ተፈጥሯል። አሁን ሂደሽ ለእናትሽ ብትነግሪያት አይገባትም ይሄ ነገር። ለእናቶች የሚመጣው ግን የቲክቶክ ቪዲዮ ምንድን ነው ማለት እንዳለ ኤአይ ነው ፈርስት ኦፍ ኦል ማለት ነው። ከዛ እኔ በጣም ነው ደግሞ የሪቴት ማለት አሁን ኤአይ እኛንም መሾመር ጀምሮ እንዴ አሁን በቃ ወደ እናቴ የተቀየርኩ ነው ማለት ጀምሬያለሁ የምር በቃ ማአት ነው ማለት አስፈሪ ነገሮችና ሰቀቀን አይታወቅም። ነገ የመጽሐፍ ቀን ስለሆነ ሰማይ ተከፈተ። ከዛ ይሄ ደመናው የሰራው የማርያም ቅርጽ
በጣም ደስ ይላል። ደግሞ ዘኦል ተመሳሳይ ነው ደምብ ሁሉም ያው በቃ የኛ ኢፎይፒ አንድ አይነት እንደሆነ የእነሱም ጀነሬሽን ተመሳሳይ ነገር ነው ኩልስ የሚያደርገው። ጥቅሙ ደግሞ እናውራ አሁን ባይዛይ ለሚሰራው ሰው ደግሞ በጣም ብዙ ጥቅም አለው። ባህር ተሻክረሽ ደግሞ ለሚሰራው ሰው በጣም ጥቅም አለው። መኒ ሜክ ከማድረግ እንደ ስራ አይደል? አሁን እኮ ስራ ነው ኦልሬዲ ቲክቶክ መስራት ስራ ሆኗል። በጣም ከስራም በላይ ነው። በጣም ስራ ሆኗል። ብዙ አሁን የአርት ሰው ብለን የምናስባቸው ፌመስ ሰዎች አሉ አይደለ? እነሱን እንኳን እየተደጎሙበት ያለበት ሲቹዌሽን ያለውና እሺ ቲክቶክ ላይ ሄዳችሁ ፎሎ አድርጉ ፕሊዝ። ስለ ሶሻል ሚዲያ ታወራን አይደል? ገብታችሁ እኛም ክሬት እናደርጋለን። እንደምታዩን እዚህ ጋር ዩቲዩብ ላይ እንደምንሰራው ቲክቶክ ላይም እንሰራለን። ሶ የመድረክንም የግላችንን ቲክቶክ አካውንት፣ ኢንስታግራም አካውንት ገብታችሁ ፎሎ አድርጉ። የበለጠ ክሎስ እንሁን፣ የበለጠ እንቀራረብ፣ የበለጠ እንተዋወቅ። ዲስክሪፕሽን ላይ እናስቀምጥላችኋለን። ኮፒ አድርጋችሁት ሰርች ባራችሁ ላይ ፔስት አድርጋችሁት አገኙት። ይኸው እዚህ ጋር እናደርግላችኋለን። በቃ አካውንታችን የሁላችንን እና አሁን ትልቅ ኢምፓክት እያመጣ ያለ ነገር ነው። ሰውም ቢከዛ አሁን ቲቪ ብዙም እኮ እየታየ አይደለም። ቲቪ እየታየ አይደለም አክቹሊ። እና ማስታወቂያዎች በብዛት ወደ ቲክቶክ እየመጡ ነው ማለት ነው። ሶ ብዙ ምርቶች እየተዋወቁ ነው። ብዙ ኢንተርፕረነሮች እየተፈጠሩ ነው። ባይዘው በጣም ትንንሽ ስሞል ቢዝነሶች በቲክቶክ ላይ ግሮ እያደረጉ ታያቸዋለሽ። ሁሉም የሚያየው ነገር ስለሆነ ሁሉም ጋር የሚደርስ ነገርም ስለሆነ ለሚሰራው ሰው ጥቅም አለው ቲክቶክ። እዝናት ቲክቶክ ብቻ ደግሞ ዩቲዩብም በቃ ሶሻል ሚዲያ በጠቅላላ ለሚሰራው ሰው በጣም ትልቅ ጥቅም አለው። ኮንሲስተንሲ ኖሮት የሚሰራው አይዲያ ኖሮት የሆነ ግሮ ማድረግ የሚፈልገው ኖሮት ሲሰራ በጣም ትልቅ ለውጥ እያየንባቸው ነው። እንግዲህ ያ ከሱ በተጨማሪ ደግሞ ኔትወርኪንግ ላይም በጣም ትልቅ ተጽዕኖ ያሳድራል ብዬ አስባለሁ። አሁን እንደ ድሮ እኮ አይደለም። የሆነ ነገርኛ መጀመር ከፈለግን በቃ ቲክቶክ ላይ ገብተን የሆነ ነገር ሰርች ብናደርግ ኢቭን እንደዚህ አድርጊ ሳይሆን የሆነ ሰው ስሩ ላይፍ እያደረገ አሳይቶናል እና ቀጥታ ከሱ መማር እንችላለን። እንትን ኬት ልግዛ፣ የሆነ ቢዝነስ ልጀምር ነበር እንዴት ልጀምርና ምን ቀጥታ ሂደን ሰርች ማድረግ ብቻ ነው የሚጠበቅብን። በዚህ ብዙ ነገር አቅልሎልናል። በተጨማሪ ሆነ ሰው እንድታቂበት ምናምን አድርጎናል። ምንድነው ቴክኖሎጂ በቃ ህይወትን በጣም እያቀለለልን ነው ማለት ነውና እኔ እውነት በጣም ይሄ ጀነሬሽን በጣም እድለኛ ነው ማለት ቴክኖሎጂ ደስ የሚል ነገር ነው። በጣም ላይፍ ያቀላል ምናምን በጣም ኢዚ ናቸው ነገሮች ሁሉ። እንደ ድሮ በጣም ብዙ መንገድ መሄድ አይጠበቅብንም ምናምን። ነገር ግን እንዴት ነው የምንጠቀመው የሚለው ነው ትልቁ ጥያቄ። ዋናው ነገር እሱን ነው በደንብ ዋይዝሊ ከሆነ የምንጠቀመው ለምን እንደምንጠቀም ኢንፍሉዌንሰርም ከሆነ ምን እንደምንል ምን እንደምናወራ የምናውቅ ከሆነ ቅድም ብለሻል፣ ነፃ ነው ሁሉም ሰው ማውራት ይችላል። ግን ምንድነው ማወራው የሚለውን ነገር ማወቅ ያስፈልጋል። እና እንደዛ ስንል ደግሞ ምንድነው መሰለሽ አሁን ማለት በጣም ቀጭን ነው ያ መስመር ማለት በጣም ኮንሺየስ ሆነን ለመጠቀም በጣም ማለት ራስን መቆጣጠር በጣም መቻል አለብን። ለምሳሌ አሁን እንደ ቀልድ እኔ አሁን በጣም as much as possible አደረግ የምችለው ነገር አይምሮዬ ይጠቅመኛል ብሎ ያመነውን ነገር ብቻ ለመጠቀም ነው መሞክረው ነው። ግን እንደ ቀልድ ስክሮል ስታደርጊ የሚያስቅ ቪዲዮ ሊመጣ ይችላል ነው። ከዛ በኋላ ሳታስቢው ራስሽን ማይሆን ቦታ ላይ ስክሮል እያደረግሽ ታገኛለሽ። ወይም የሆነ በቃ ምንም ጥቅም የሌለውን ነገር ልትይበትም ትችያለሽ። እንደዛ አይነት ቦታ ላይ ራሳችንን ልናገኘው እንችላለን። እና እንደዛ ሲባል ደግሞ በጣም ለምሳሌ አሁን ብዙ ጊዜ ልጆች አሁን በጣም ብዙ ሰው ስልኩን ለልጆች ሰጥቶ የሚሄድ ሰው አለ በነገራችን ላይ። እና እናቶች ምናምን አይኑ ልጆች በጣም ያስቸግራሉ። በጣም በቃ 24 ሰዓት አቴንሽን መስጠት በጣም ከባድ ነው ለልጆች። ስፔሻሊ ደግሞ ለእናቶች ብዙ ላይፍ ማለት እዛ ጋር ቤት እየጸዳሽ ምን እያልሽ ለልጅ ጋር 24 ሰዓት መሆን ሊከብድ ይችላል። ግን በቃ ድሮ ልክኛ ባደግንበት መንገድ ቢሆን በጣም አሪፍ ይመስለኛል። ስፔሻሊ አሁን ምግብም አልበላም ሲሉ ምናምን ስልክ ነው የሚሰጣቸው። በቃ ማለት እነሱን ዝም የሚያስብሉበት መንገድ ስልክ ነው። ግን ደግሞ
ምን እያዩ ነው የሚለውን ነገር ደግሞ አናውቅም። እሱ ደግሞ በጣም ትልቅ ችግር ነው የሚያመጣው። በተቻለ መጠን ምንድነው ቀድሞ ማየት በቃ አትሊስት አስፈላጊ ከሆነ ማየታቸው ቀድሞ ምንድነው የሚያወራው ስለምንድነው ምንድነው እያስተማራቸው የሚለውን ቀድሞ ማየት ቢቻልና በቃ ጭኖ መስጠት አፕሩቭ የሆነውን ጭኖ ለነሱ ብቻ ይሄን ብቻ እንዲያዩት አድርጎ መስጠት በትክክል። በተለይ ደግሞ ማለት ዳታ ኢንተርኔት የሚባለው ነገር አብርቶ ለልጅ መስጠት ማለት በስርዓት መጥፊያውን ማዘጋጀት ማለት ነው። እኔ ፍሮም በቃ ከራሴ ኤክስፒሪየንስ ማውቀው ነገር ስለሆነ ነው ማለት ትንሽ ልጅ አለኛ ጋርና እንዳጋጣሚ እሱ የሚያየው ነገር በጣም ብዙ ጊዜ እናትየው ስልክ በጣም ትሰጠዋለች እና ማለት በጣም ብዙ ጊዜውን በጣም ልጁ ስልክ ሲያይ በቃ ሰማይና ምድር ለሱ ተከፈቱ። በቃ ሶስተኛ ጊዜያችን ነው አሁን ሪከርድ ስናደርግ ስፔስ እየሞላብን ጋለሪ እያጠፋን ምናምን ነው ሪከርድ እያደረግን ነው። በቃ ቶሎ ሰብስክራይብ አድርጋችሁ ቻናላችንን ተሳድቡን ነው ስትራግል እያደረግን ነው ወደ እናንተ ለመድረስ እና ሰማይ ተከፍቶ ነው ያቆመው እና ብቻ በጣም በቃ ስልክ ብቻ በጣም ይወዳል ልጁና አንድ ቀን በቃ ኪዩሪየስ ሆኜ ልክ እንትን የሚለውን ነገር የሚያየውን ነገር ገብቼ ሳይሆን በጣም ብሬሮት ነው የሚያየው። በቃ ማለት ስኪፕ ቶይሌት በቃ ከሽንት ቤት ውስጥ ጭንቅላት ሲወጣ ምናምን በጣም ያስፈራ ነገር ነው። እኔ ትልቋ ሴትዮ በጣም አስፈርቶኛል በእውነቱ እና ለልጅ ጭራሽ ማየት የማይገባውን ነገር ነበረ ሳይ ነበረው። ኮንተንት ፎርሙ የልጅ ነው፣ አኒሜሽን ነው ስታዩት አኒሜሽን ነው፣ ግን ምንድነው የሚያስተላልፈው ነገር ብላችሁ ስታዩት ደግሞ አስተውላችሁ ስታዩት በጣም ማይሆን ነገር ነው። ስፔሻሊ ለአንድ አመት ለሁለት አመት ልጅ ጭራሽ ማይመከር ነገር ነውና ብዙ ጊዜ ስልክ ስንሰጥ ልጆቻችን ምን እያዩ ነው የሚለውን ነገር ብናይ በጣም አሪፍ ነገር ነው። ምክንያቱም የአእምሮ እድገት ላይ በጣም ተጽዕኖ ያሳልፋል። ኢቨን አሁን ጥሩ ነው ተብለው የሚታዩት ነገሮች እነ ኮኮሜሎን መቼም እኛን ሲያደርጉ ነው ከሱንም አስቡ ነው ይታውቀው እና ኢቨን በቃ ጥሩ ናቸው ተብለው የሚሰሩ ለልጆች ተብለው የሚሰሩ ነገሮች ራሱ በጣም ለልጅ ጭንቅላት በጣም ከለርፉል ናቸው። በጣም ሙዚቃቸው ሃይ ነው፣ ሙቭመንታቸው በጣም ፈጣን ነው። ሶ በጣም አቴንሽናቸው በጣም ነው ግራብ የሚያደርገው። ሶ ይሄ ደግሞ ምንድነው የአእምሮ እድገት ፍጥነታቸው ላይ በጣም ተጽዕኖ ያሳድራል ማለት ነው። እና ምንድነው እያዩ ያሉት የሚለውን ነገር ማየት መከታተል በጣም አስፈላጊ ነገር ነው፣ ግዴታ ነው። እና ከተቻለ ደግሞ በጣም በቃ እኛ ድሮ ስናይ እነ ቶም ኤንድ ጄሪ ምናምን በቃ የድሮ ነገሮችን ከፍቶ ወይ በቲቪ ምናምን ማሳየት ነው እንጂ ኢንተርኔት አብርቶ ለልጅ መስጠት ማለት በቃ መጥፊያ ጉርጋር ቀፍሮ እንደመስጠት ነው። ቢካዝ ስክሮል አድርጎ የቱ ጋር እንደሚደርስ አናውቅም። እኛ እንኳን እኮ እዛው ሰምጠሽ ትቀሪያለሽ አይደል? ሶ እኛ ማየት እንኳን ማይገባንን ነገር እያሳለፈ ሊያየው ይችላል። ከእድሜው በላይ የሚሆን ነገር ለአእምሮ ጥሩ ማይሆን ነገርና የግድ ካልሆነ በስተቀር አለመስጠቱ ይመረጣል። ግን መስጠት ግዴታ ከሆነ ደግሞ ስልክ የሚያውን ነገር በደንብ ቼክ ማድረግ ያስፈልጋል። ምንድነው የሚወስደው ከዚህ ልጅ የሚለውን ነገር በደንብ ቼክ ማድረግ ያስፈልጋል ማለት ነው። ያ በዚህ አጋጣሚ ኮሜንት ላይ ለልጆች ሪኮመንድ የምታደርጓቸውን ዩቲዩብ ቻናሎች ሊሆን ይችላል፣ ፕሮግራሞች ሊሆን ይችላል ጻፉልን። እንዲሁ አጠቃላይ ለተመልካች ቆንጆ ነው የምትሏቸውን አስተማሪ ናቸው የምትሏቸውን ኮሜንት ላይ ጻፉልን። በዛው ሰብስክራይብ አድርጉን፣ ኮሜንት ጻፉልን፣ ሼር አድርጉልን፣ ደውላንም ተጫኑ፣ ሁሉንም ነገር አድርጉ፣ ሰፖርት አድርጉን ጋይስ። እና ፕሮግራማችን ይሄን ይመስላል። አብራችሁን ስለቆያችሁ በጣም እናመሰግናለን። ቴንክ ዩ ባይ